ሰበር ዜና ዛሬ የካቲት 6 ቀን 2018 የአፍሪካ ቀንድ እሳታማ ቀጠና ሆናለች። የግብጽ ኮማንዶች በሞቃዲሾ መታየት፣ የኤርትራ ሰራዊት በድንበር ላይ መከማቸትና የኢትዮጵያ መከላከያ ሰራዊት ዝግጁነት። ቀጠናው ወደማይመለስ ጦርነት እያመራ ነው። ዝርዝሩን አሁን ይከታተሉ። ከደቂቃዎች በፊት በደረሰ መረጃ መሰረት የግብጽ ወታደራዊ አውሮፕላኖች ዘመናዊ ሚሳኤሎችና ድሮኖች ለሶማሊያ ጦር አስረክበዋል። ግብጽ ለሶማሊያ ሉዓላዊነት እቆማለሁ ብትልም ዋናው ግቧ ግን በህዳሴው ግድብ ዙሪያ የኢትዮጵያን አደጋ ውስጥ መክተት እንደሆነ ይነገራል። የሶማሊያ ፕሬዝዳንት የኢትዮጵያ ሰራዊት ለቆ እንዲወጣ የመጨረሻ ማስጠንቀቂያ ሰጥተዋል። በሌላ በኩል በባድማና በዶሮና ግንባሮች የኢትዮጵያ ሰራዊት ታንኮቹን ወደ ድንበር አስጠግቷል። ኢትዮጵያ ኤርትራን ታሪካዊ ጠላቶች ወደ ደጃፌ አምጥተሻል ስትል መክሰሷ ይታወቃል። የኤርትራ ዝምታና ወታደራዊ ዝግጅት ለኢትዮጵያ ሌላኛ ትልቅ ፈተና ሆኗል። ሀገር ውስጥ የፋኖና የመከላከያ ውጊያ አሁንም አለማቆሙ ሁኔታውን ይበልጥ አወሳስቦታል። ውድ ተመልካቾቻችን በየሰዓቱ የሚወጡ አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳይረሱ።